ምድረ ቅርሻትን ስታቧራ የነበርክ ሊቨርፑል ላይ 4 ይገባል። ይሄ አስቶን ቪላ መሰለ አርበደበደ በሜዳ ሻምፒዮኖቹን ነው እየገጠምክ ያለው። አወከው ይሄ ክለብ አስቶን ቪላ ምናምን አይደለም። ይሄ ክለብ የቀድሞ አባታ አስቶን ቪላ አይደለም። ሊቨርፑልን የገጠምከው ዛሬ ሊቨርፑልን ከምሬን ነው ምላችሁ የነ ኤኪቲኬ ኢሳክ ሳላ አለመኖር አንድ ጋክቦ ብቻ አፈር ይብላ እሱ ነው። እንደው ሌሎች ተጫዋቾቹ ከምሬን ነው ምላችሁ በዛሬው ጨዋታ ግን ሁሉም በሚባል ደረጃ አንዴ ለተጫዋቾቻችን አንዴ ተጎርቶ ወጣ እንጂ ብራድሊ የኔ አባት እንዴት አባት ነው ምትችለው? ዶሚኒክ ሰቦዝ ላይ አሌክሲስ ማካሊስተር፣ ፍሎሪያን ቨርትስ፣ ወይኔ ጄሬሚ ፍሪፖንግ ማንን አድንቄ ማንን ልተው? አሊሰን ቫንዳይክ ሁሉም ምርጥ ነበሩ። ይሄን ሽንታም ቡድን አርበደበደው። አንቺ ሚዜ እውነትም ሚዜ ነሽ። እንደዛ ስትጨፍሩ የነበራችሁ ማለት ነው። ለዚሁ ነው ቅርሻትሽን ይሄን ትልቅ ክለብ ምታጥላለው ምትንቀው ይሄን ክለብ እንደዚህ ስትፎክሩ ለነበራችሁ ዛሬ አጥቂ ማጣታችን ነው እንጂ ለብልበል ነበር የምንወጣው። ለብልበን ይመቸ ሊቨርፑልን ኮንግራ እንችላለን። የተናቀ ያስረገዘ ማለት ይሄ ነው። ኮንግራ ፋሚሊ። ሀገሬ ሰው ሲተርክ ምን ይላል መሰለሽ ሚዜዋ? ተአጽፍካ ሞት ተዘርጊኻ ሞት፣ ታጥፈህ ሞት ተዘርግተህ ሞት። እኛ የሊቨርፑል ደጋፊዎች ደግሞ ምን እንደምንል ታውቂያለሽ ሚዜዋ? 10 ሞት ከመጣ አንዱን ግባ በለው። በዛ ነው የምንታወቀው። ለበቀል ነው አመጣኝ ኤምሬትስ ላይ እመጣለሁ። ነገር ግን ስመጣ እኔ ምንም እማጣው ነገር የለም። አሸነፍኩ እማጣው ነገር የለም። በቀሉ ይመቸኛል። ለኔ ወደ በቀል ሙድ እንዲሁም ስትወስጁ ይመቸኛል። ምክንያቱም አንቺ የምታጭው ነገር አለ። ዋንጫውን ከላይ አስቀምጠሽ የምትጮቹ፣ እኔ ግን ምንም የለኝም። ለቻምፒየንስ ሊግ ነው የምጮተው። እቺን 3 ፖይንት አጧትም አገኘኋትም ምንም ለውጥ አያመጣም። ኋላ ያሉትንም አውቃቸዋለሁ እንደሚቦ ጃቦች። መረሳት የሌለበት ግን አምና አስጨብጭብሽ እንዲህ ያስጨበጨብኩሽ እንደገባው አትርሽ። ዋንጫውን እንቁልልጭ እያልኩሽ እንደበለው እንዳትረሽ። ሚዜ እንዳረኩሽ ኤምሬትስ ላይ ስመጣ ምንም የማጣው ነገር የለም። ምንም የምፈራው ነገር የለም። ስሜን ነው ግን ይዤ የምመጣው። ገናና ሊቨርፑልነቴን ይዤ ነው የምመጣው። ግን እንደዚህ አይነት ኦኬዥኖች ላይ ሻይን እንደማረግ ታውቂዋለሽ። እንደዚህ አይነት ጊዜዎች ላይ ገናናነቴ እንደሚነሳ ስሜ እንደሚጠቅመኝ ግርማ ሞገሴ እንደሚጠቅመኝ ታውቂያለሽ። በቀላው ምናምን ሆነ አምጡት። እንዴት ተልፈስፈሰን አንውጣ። ተጋርለን ተጨፋጭለን ያለንን ሰተን ደማችንን አፍስሰን ነው የምንወጣው። እንዲህ በቀላሉ ከመሰለሽ ተሳስተሻለሁ። በቀላሉ አምጥተሽኝ 4-5 ምናምን የጠበቅሽው እየለመድሽው ላይ ይሄ ሊቨርፑል ገና ነው። ሊቨርፑል ሸራሮ ጋራ ላይ ይታያል። ተከዜ እንዴት ነሽ አርስዬ? የ3 ዓመት ሚዜ ቋጥሮ አልልም ግን አገኙሽ አይታወቅም። የፈጣሪ መምጫው አይታወቅም። ዝም ብለህ ታክሰ መጠበቅ ነው። ምን ሆነ? የቋጣሪም ቋጣሪ ያለው የጌታም ጌታ ነው። ዝም ብለህ አንተ ብቻ በሱሱ ጮለቅ እያደረግ ሹፍሽ አተኛ አይታወቅ። ካልሆነ መተኛት ነው፣ ካልሆነ አተኛት በቃ። የነቃ ያገኛል ዕቃ ሼባው ረጅም እድሜ ከጤና ጋር አላህ ይስጦት ብያለሁ። በቃ ሼባው ተበቀሏለሁ ጂኒ ወለቀ ምናምን ማንሽ አንቺ ደግሞ በቀሉነሽ ወይ ፈላው የመጨረሻ እድል ሰጥቻለሁ። የመጨረሻ እድል። ቆይ ምን አባህ አድርግ ነው የምትለኝ አንተ የተለከፍክ ሽማግሌ? ምን አባህ ላድርግ? ምንድን ነው የምትፈልገው ከኔ? እኔ እኮ ምንም እየገባኝ እኮ አይደለም እኮ እዛና ወልብዝና ፉላ ምናምን ይለጣጥፉሃል። ከዛ በኋላ እኔ ጋር ስትመጣ ደግሞ ጀግና የምትጫወተው ነገር አለ። ምን አባህ ነው ኬዝ ከኔ ጋር? ቆይ ምን አትከበረም እንዴ አንተ ቅሌታም? አረ እንዴት አባቱ ነው የሚያቃጥለው በእናትህ። ውፍ ጀማ ይህን ጨዋታ ጋይስ 8 ነጥብ አምሮኝ ነበረ። 8 ነጥብ አምሮኝ ነበረ። ማን 8 ነጥብ አምሮኝ ነበረ ጋይስ። በጣም ነው የሚያናደው፣ በጣም ማለት ነው። 8 ነጥብ በጣም አስፈልጉ። አይኖ እኮ 6 ነጥብ ዲፈረንስ አለ። ሁሉ ነገር በእጃችን ነው በደጃችን ነው አውቃለሁ እኮ። እሱ ግን ይሄን ሼባ ደግሞ መለጠፍ በጣም አምሮኝ ነበረ። ወይኒ እንደዚህ ድል እኮ አይገኝም። ማን ዲታ አባቱ ነው የሚያቃጥለው። አይ አቡጋሪ የተባለውን ቃሪያ ሆኖባቸዋል አርኔ ስሎት ለሚካኤል አርቴታ ማለት ነው። ሚካኤል አርቴታ በፍጹም ያልቻሏቸው አሰልጣኝ ቢኖሩ አርኔ ስሎትን ነው ማለት ነው። በፕሪሚየር ሊጉ
ማሸነፍ ያልቻሉት ቡድን ሊቨርፑልን ነው ማለት ነው በዘንድሮ የውድድር ዓመት ማለት ነው ያራዳ ልጆች። እንደዚሁም ደግሞ ከ7 ተከታታይ የሜዳ ማሸነፍ በኋላ ነው ሊቨርፑልን ገጥመው አቻ መውጣት የቻሉት ማለት ነው። በዛሬው ጨዋታ ሊቨርፑሎች እሱንም ባስገዳጅ ሁኔታ ነው እንጂ የስኳድ ዴብዛቸው በጣም ከመንመኑ የተነሳ ምንም አይነት ተጫዋች አልቀየሩም ነበር ማለት ነው። ባለቀ ሰዓት ኮነር ብራድሊ ተጎድቶ ጆ ጎሜዝን ቀይሮ ማስገባት ችሏል። እንዲሁም ደግሞ ሚኬል አርቴታ ብዙ የሚባሉ ተጫዋቾችን መቀየር ችለው ቢሆንም የአርኒ ስሎቱ ዘራዊት በዛሬው ጨዋታ ላይ እጅግ በጣም በመቀናጀት አስገራሚ ጨዋታ ነበረ ሲጮቱ የነበረው ማለት ነው። ሪያን ግራቨንበርች፣ ፍሎሪያን ቪርትዝ ሜዳ ውስጥ የሚሰሩት ስራ እጅግ በጣም አስገራሚ ነበረ ማለት ነው። እነ ማርቲን ዙበሜንዲ ምንም ነገር እንዳይፈጥሩ ሜዳ ውስጥ ስራ እንዳይሰሩ የሚያደርጉበት መንገድ እጅግ በጣም አስገራሚ ነበረ ማለት ነው። እንደዚሁም በአርሰናል በኩል ቡካዮ ሳካ ምን አለፋችሁ ፈርስት ሃፍ ኬርኬዝን መቀለጃ ነበር ሲያደርገው የነበረው ነው መላራዳ ልጅ ማለት ነው። ሰከንድ ሃፍ ኬርኬዝ ምን በልቶ እንደገባ አይታወቅም። እጅግ በጣም አስገራሚ ብቃት ነበር ሲያሳይ የነበረው። እንደ ቡድን ሊቨርፑሎች በዛሬው ጨዋታ እጅግ በጣም አስገራሚ ነበሩ ማለት ነው። ነጥብ ተጋርቶ መውጣት ቢችሉም ሲቲም ሆነ አስቶን ቪላ ነጥብ በመጣላቸው አርሰናል ፕሪሚየር ሊጉን በ6 ነጥብ መምራት ችሏል ማለት ነው። ያራዳ ልጅ ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ እናንተ ነው። አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም የተቃጠልኩት ቀጠል ብያለሁ ማን መቼ ነው ይሄን ቡድን የምንበቀለው ማን ሶቦስ ላይ እንደዛ ቁልት እንዳለበት ሳይገረፍ ይወጣል። 2-3 ዓመት ዳጊስታን ሳንልከው ይወጣል። አሁን ዲቤክ እየፎከረብኝ ነው። ሰከንድ ሃፍ ቀጠቀጥናችሁ ይላል። አንድ ሾት ኦን ታርጌት እኮ የላቸውም። አንድ ሾት ኦን ታርጌት የላቸውም። ገባርለ እነሱ ናቸው ያምናው ቻምፒየን። እንዳበጠብጥ ቪዲዮ በእናት በፈጠረ በክሽ ልስራበት። እሺ ቢታሪ ቪዲዮ ኧረ ፈጠረ ቪዲዮ አታበላሽብኝ። አንድ ሾት ኦን ታርጌት አልሞከሩም። ግን ቻምፒየን ነን አሉ ያ ቁሌታሙ ሾቦዝ ላይ እንዳለው ይችላል። ሜዳ ላይ ይችላል። ቆላው እንጂ አልገደለም። ገባር ቆላው እንጂ አልገደለም። ግን ኖ ሾት ኦን ታርጌት ቻምፒየን ነን እኛ ሻውን ዛሬኛ ቻምፒየኑን ገጠም ነው። ሾት ኦን ታርጌት አልሞከረብንም፣ አላሸነፍ ነው። ኖርማል ነው። ገባችሁ አይደል? አንድ የአርሰናል ደጋፊ አርቴታ ዚስ አርቴታ ዛት ምናምን እንዳትሉ። አርቴታ ምንም አላለለም። አሰልጥኗቸው ገቡ። ያሰነጠላቸውን ነገር አልተገበሩም። የእነሱ ጥፋት። ፈርስት ሃፍ ሳካ ብቻ ነበር እየጮተ የነበረው። ከሳካ ውጪ ማንም ምርጥ አለ? ማንም ምርጥ የለም። እና ክሬዲት መስጠት አለብን። ይሄ ወሽጥማም የሆነ ቡድን እኛን ሲገጥመን ብቻ ነው ኳስ የሚችለው። እኛን ሲገጥመን ነው ሚድፊልዱ ምርጥ የሚሆነው። እኛን ሲገጥመን ነው ዲፌንሱ ምርጥ የሚሆነው። እኛን ሲገጥመን ነው አመቱን ሙሉ ጎል ያላገባንበት ብቸኛ ቡድን ሊቨርፑል። አመቱን ሙሉ ሁሉም ላይ ጎል አግብተናል። ሆም አዌ ምናምን ዳዝናት ማተር። ምን አይነት ከኔ ጋር ለምንድነው ማለቀኝ? ለምንድነው ማለቀኝ? መቼ ነው እንደሌላው መበቀል አለብኝ? አንተ እንደዚህ እንደፈላብህ አይቀርም። ለዛሬ ያው ለኛ አቻ 6 ፖይንትስ ክሊር ሆነንም አቻ ያቃጥረናል። ምክንያቱም የአርሰናል ደጋፊዎች ነን። ኖርማል አይደለም ለኛ። ለእናንተ ግን 9 ጌም አልተሸነፋችሁም። 10ኛውን ጌም አልተሸነፍ። ሬኮርዳችሁ ራሱ አልተሸነፍንም ነው። ሬኮርዱ አልተሸነፍንም። የአቻ ንጉስ ነን። ስማ አቅበዝብዞሽ ነበር የበላሽ መስሎሽ ሊቬ ሜዳሽ መጥቶ አበረደልሽ። ላክለት ይህን ቪዲዮ ለወያለው ሰላም ነው ያገኘነው። በቃ ሰላም ሊቨርፑል ድጋሚ ውለታ ዋልልን። እንዲህ የፈለገ የምትበሉ እንኳን ቢሆን ማለት መጨረሻ ጨዋታ ብታረጋግጡ ይሻላል እንጂ ሰላማችንን አጣን እኮ። ሳምንት ሙሉ እኛ አቻ ስንወጣ ስንሸነፍ እንደዛ አፋችሁን ከፍታችሁ ነበር። የእናንተ ስተራ የት ይቀራል? በቃ ግን ማለት ነው አንድ ነገር ማለት የምፈልገው ነገር ሰከንድ ሃፍ አርሰናል የት ሄዶ ነበር? ሰከንድ ሃፍ እኮ ያለ ነበር ይመስል ሊቨርፑል ብቻውን ተጫውቶ ወጣ። ንቀን ገብተን ነጥብጣልን ጀሞ ንቀን ገብተን ነጥብጣልን። ይሄው ቋጥሮ አቻ ሰጠን። ሰከንድ ሃፍ ሙሉ ብልጫ ቅጥቅጥ። እነዚህ ናቸው ሻምፒዮን መሪያቸው። ባልገባ ሻምፒዮን አመሰግናለሁ። አንተ ሚዜ ነህ። ባልገባ ማለት በቃ ባልገባ የምታውቁ ሰዎች ታውቁታላችሁ። በቃ ሰከንድ ሃፍ ማለት ይሄን ጨዋታ ያላየ ሰው ማለት ሰከንድ ሃፍ አርሰናል ከመልበሻ ቤት እንደወጣ ማረጋገጫ የለም። በቃ ምንም ነገር ሳያደርጉ በቃ ቅጥቅጥ አድርገናቸው ወጣን። በስማ ምስሉት ታክቲክ በጣም ጸዴ። ጎን ለጎን ዩናይትድን ለምን አያሰለጥንም? አሁን
ሊቨርፑልን እንትን እያል ምን ታስባል? በጣም ይችላል። አይ አቅቶ እኛ ቃል እንትን ስል ሳወራ ማለት ሰኞና አርባ ብቻ ዩናይትድ ቢያሰነጥል በቂ ነው። በቃ ጎን ለጎን ስጡት። እኔ ነግራችሁ ነበር አይደል? ቁልፉን እንትን ብያችኋለሁ። በሌላ ቪዲዮ እንመለሳለን። ሳምንቱን ሙሉ እነግራችኋለሁ የፕሪሚየር ሊግ ጉዳዮች። እንግዲህ እኛ የምናስጥለውን ነጥብ እናንተ የምትሰጡ ከሆነ ድካማችን መና ነው የሚሆነው። ጓዶች ከኛ የሚጠበቀውን አድርገናል። እንመለሳለን። ይመቻችሁ። ኧረ እባክሽ ሊበላ ይሄን ተበላለ። ይሄ ነዋ መብላት። ይሄ ወይኔ ሊቨርፑል ካላጥቂ እንደዚህ ይችላል። ሰከንድ ሃፍ ብልጫ አርሰናል ላይ ይወስዳል ብዬ አልጠበኩም። በዚህ ነው ልክ አርሰናል ላይ በሜዳው አስቧል። ብልጫውን ላይ ያለ አጥቂ ከተጫዋች ጉድለት አንጻር ነው የምነግርህ። ምን አይነት ወይኔ ማስተር የሆነ ጨዋታ እግዚአብሔርን ስንት የሚያስቆጭ ኳስ እኮ ነበር ራሱ እኮ ወይኔ ዛሬ እኮ ወይ አይዛክ ወይ ኤኪቲኬ ዋሬቨር ብቻ አንዳቸው ቢኖሩ ዛሬ ይሄ ሰውዬ ቦታው ተመችቶታል። ማን ፍሪፖንግ ቦታው ተመችቶታል መሰለኝ። በጣም ይሮጣል፣ ይገባል። ልጁ አሪፍ ነው፣ ይሻማል። ግን አጥቂ የለም። ስቦዝ ዳይንና ይሄን ሰውዬ ኳሱን ምሰጥ ልትተማመን ትችላለህ። ኳሱን ወይኔ ሊቨርፑል ብቻ ፋርመርስ ሊግ መሆን የለበትም። ከስርሽ ነው የምከተልሽ። ማን እንደው አንፋታትም ፕሪሚየር ሊጉ እስኪያልቅ ድረስ